ከሶማሌ የክልል ምክር ቤት ውጤቶች እጀምራለሁ። ሁለት ውጤቶች አሉ ለሶማሌ ክልል ምክር ቤት። ክልል ሶማሌ የምርጫ ክልል ብርቆት በምርጫ ክልሉ ያሉ መቀመጫዎች ብዛት 4፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 33፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 48748፣ የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዲራዛቅ ሼክ አብድራህማን ከብልጽግና ፓርቲ 46952 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ሁሴን አህመድ ኑር ባሩድ ከብልጽግና ፓርቲ 46935 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ከድር መሐመድ ኢስማኤል ከብልጽግና ፓርቲ 46932። አራተኛውን ከፍተኛ ድምጽ ያገኙት እጩ ኢፍራህ አብድራህማን መሐመድ ከብልጽግና ፓርቲ 46801 ድምጽ። ሁለተኛው የሶማሌ ውጤት የክልል ምክር ቤት የምርጫ ክልል ስም ደገሃቡር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 4፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 60፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 86828፣ የተወዳደሩ ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲና የኦጋዴን ብሔራዊ ነጻነት ግንባር። ከፍተኛውን ድምጽ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ሰሚራ መሐመድ ሙሐመድ ከብልጽግና ፓርቲ 73857 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ከድራ ሁሴን እስማኤል ከብልጽግና ፓርቲ 73067 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ መሐመድ ኑር ኢሴ ከብልጽግና ፓርቲ 72899። አራተኛውን ትልቅ ድምጽ ያገኙት እጩ መሐሙድ ሐሰን ሁሴን የኦጋዴን ብሔራዊ ነጻነት ግንባር 62971 ድምጽ። ከአማራ አንድ ውጤት አለኝ። የህዝብ ተወካዮች ምክር ቤት የምርጫ ክልል ጎዛመን በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 49፣ በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 49903። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምጽ ያገኙት እጩ ስም ተስፋው ግዛቸው አያሌው ከብልጽግና ፓርቲ 46504 ድምጽ። በመቀጠል የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ውጤት አነባለሁ። የምርጫ ክልሉ ስም ቀዲዳ ጋሜላ 2፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 63፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 54404። የተወዳደሩ ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ኢዜማ፣ ትብብር ለኢትዮጵያ አንድነት፣ የኢትዮጵያ ዲሞክራቲክ ህብረት፣ የወላይታ ህዝቦች ነጻነት ንቅናቄና የኢትዮጵያ ብሔራዊ አንድነት ፓርቲ። ከፍተኛውን ድምጽ ያገኙት እጩ ብሩክ ላምቤሶ ዋሜሾ ከብልጽግና ፓርቲ 41159። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ስም ጉመር 1፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 46፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 44799። የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ። ከፍተኛውን ድምጽ ያገኙት እጩ ሺሰማ ገብረስላሴ ወራንጋ ከብልጽግና ፓርቲ 38079 ድምጽ። አሁንም የማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት ነው። የምርጫ ክልሉ ስም እዣ 2
በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 63 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 47392 የተወዳደሩ ፓርቲዎች ጎጎት ለጉራጌ አንድነትና ፍትህ ፓርቲ እና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ መሰረት አመርጋ መኩሪያ ከብልጽግና ፓርቲ 38713 ድምጽ። በመቀጠል የኦሮሚያን የህዝብ ተወካዮች ምክር ቤት ውጤቶች አነባለሁ። ክልል ኦሮሚያ የምርጫ ክልል ሀብሮ 1 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 75 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 111892 የተወዳደሩ ፓርቲዎች ብልጽግና ፓርቲና የወሎ ህዝቦች ዲሞክራሲያዊ ፓርቲ ከፍተኛውን ድምጽ ያገኙት እጩ ፋሩቅ አይል ሙሳ ከብልጽግና ፓርቲ 111256 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ቅንብቢት በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 125 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 83995 የተወዳደሩ ፓርቲዎች ብልጽግና እና ህዳሴ ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ፋኖስ ኃይሉ አደራ ከብልጽግና ፓርቲ 80087 ድምጽ። ክልል ኦሮሚያ የክልል ምክር ቤት ውጤቶችን ነው ማነበው። ክልል ኦሮሚያ የክልል ምክር ቤት የምርጫ ክልል ስም ጥቁር እንጭኒ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 117 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 159324 የተወዳደሩ ፓርቲዎች ብልጽግና፣ ትብብር ለኢትዮጵያ አንድነት እና አዲስ ትውልድ። ትልቁን ድምጽ ያገኙት እጩ ሲሳይ ደጋጋ ሙለታ ከብልጽግና ፓርቲ 151971 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ ቢሊሱማ ብርሃኑ አራርሳ ከብልጽግና ፓርቲ 150725 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ጉተታ ደገፋ ቡታ ከብልጽግና ፓርቲ 148543 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጥቁር እንጭኒ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች 117 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 159324 የተወዳደሩት ፓርቲዎች ብልጽግናና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ኃይሉ ጎንፋ ኢዶሳ ከብልጽግና ፓርቲ 156248 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጀልዱ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 99 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 147764 የተወዳደሩ ፓርቲዎች ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ትልቁን ድምጽ ያገኙት እጩ ስም ሚሊሻ ገዳ ቢቂላ ከብልጽግና ፓርቲ 142935 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልሉ ስም ወሊሶ 2 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 70 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 102421 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ነጻነትና እኩልነት ፓርቲ፣ አዲስ ትውልድና ኢዜማ ከፍተኛውን ድምጽ ያገኙት እጩ ገመቹ አራርሳ ረጋሳ ከብልጽግና ፓርቲ 100804 ድምጽ። የህዝብ ተወካዮች ምክር ቤት ክልል ኦሮሚያ የምርጫ ክልል ወሊሶ 1 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 88158 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣
አዲስ ትውልድ፣ ነጻነትና እኩልነት ፓርቲና የኦሮሞ ነጻነት ግንባር። ከፍተኛውን ድምፅ ያገኙት እጩ ስም ፍሬህይወት ፈቃዱ ውቃው ከብልጽግና ፓርቲ 81504 ድምፅ። ክልል ምክር ቤት ኦሮሚያ የምርጫ ክልል ወሊሶ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 70 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 102421 የተወዳደሩ ፓርቲዎች አዲስ ትውልድና ብልጽግና። ከፍተኛውን ድምፅ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምፅ ያገኙት እጩ ተማም ኑሬሳ ድራችስ ከብልጽግና ፓርቲ 101107 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ መኮንን ባይሳ በዳዳ ከብልጽግና ፓርቲ 101050 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ጫልቱ ጉታ አንጋሳ ከብልጽግና ፓርቲ 100999 ድምፅ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ቀርሳ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ቁጥር 60 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 71991። የተወዳደረው ፓርቲ ብልጽግና። ከፍተኛ ድምፅ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምፅ ያገኙት እጩ አህመድ አብዱሰላም ኡመር ከብልጽግና ፓርቲ 71704 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ጀነቲ አብዶ ኡመር ከብልጽግና ፓርቲ 69269 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ወሰኔ ጉደታ ዲባባ 67982 ድምፅ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጉቴ የምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 69 በምርጫ ክልሉ የተመዘገቡ ጠቅላላ የመራጮች ቁጥር 89462። የተወዳደረው ፓርቲ ብልጽግና። ከፍተኛ ድምፅ ያገኙ እጩዎች የመጀመሪያውን ከፍተኛ ድምፅ ያገኙት ፈቃዱ ገመዳ ጎሜ ከብልጽግና ፓርቲ 89352። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ገሌ ታደሰ ክትላ ከብልጽግና ፓርቲ 89079 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ዳሙ ፋሩዬ ጊና ከብልጽግና ፓርቲ 88968 ድምፅ። ክልል ምክር ቤት ኦሮሚያ የምርጫ ክልል ስም ጮሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 85 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 122847። የተወዳደረው ፓርቲ ብልጽግና። የመጀመሪያውን ከፍተኛ ድምፅ ያገኘው መራጭ ከማል ማሜ ወሎ ከብልጽግና ፓርቲ 119754። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ጋሻው ደጀኔ ቢርመጂ ከብልጽግና ፓርቲ 119325 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ በድሪያ ኢሳ ሮባ 119037 ድምፅ። ክልል ምክር ቤት ኦሮሚያ የምርጫ ክልል ጭሮ 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 114 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 171000። የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነት፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ እና ብልጽግና ፓርቲ። ከፍተኛ ድምፅ ያገኙት እጩዎች ዝርዝር የመጀመሪያውን ከፍተኛ ድምፅ ያገኙት እጩ ፍቃዱ ሚሊዮን ደገፋ ከብልጽግና ፓርቲ 170605 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ባንቲ አህመድ ሙሳ ከብልጽግና ፓርቲ 170558። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ኡስማን ጣሃ ቃዲም ከብልጽግና ፓርቲ 170529። የክልል ምክር ቤት ኦሮሚያ የምርጫ ክልል ሳጉሬ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72
በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 108,000። የተወዳደሩ ፓርቲዎች ብልጽግናና ኢዜማ። ከፍተኛውን ድምጽ ያገኙ የመጀመሪያው እጩ መሐመድ አብሹ ዳቀቦ ከብልጽግና ፓርቲ 107,614 ድምጽ፣ ሂርጳ ዳባ ቦጋለ ከብልጽግና ፓርቲ 107,463። ሶስተኛውን ከፍተኛ ድምጽ ያገኙት እጩ አስቴር መንግስቱ ተሰማ ከብልጽግና ፓርቲ 107,457 ድምጽ። ክልል ምክር ቤት ኦሮሚያ ኦሞናዳ 1 በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 91 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 136,500 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አብዱል ሐሚድ አባኦሊ አባገላን ከብልጽግና ፓርቲ 136,275 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ አህመዲን ዘይነዱን አባቡልጉ ከብልጽግና ፓርቲ 136,258። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ጫልቱ በቀለ ጋሩ ከብልጽግና ፓርቲ 136,209 ድምጽ። የክልል ምክር ቤት ኦሮሚያ የምርጫ ክልል ጫንጮ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 84 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 125,141 የተወዳደረው ፓርቲ ብልጽግና ከፍተኛ ድምጽ ያገኙት የመጀመሪያው እጩ ቃሲም ኢብሮ በሪሶ ከብልጽግና ፓርቲ 124,071 ድምጽ። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ሩሚያ ኢሳ አሊ ከብልጽግና ፓርቲ 120,491። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ሹራቤ ጋጁሬ አጄ ከብልጽግና ፓርቲ 118,691። የመጨረሻው የክልል ምክር ቤት ኦሮሚያ የምርጫ ክልል አርቦዬ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 69 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 100,555 የተወዳደሩት ፓርቲዎች ትብብር ለኢትዮጵያ አንድነትና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ሬድዋን ጀማል ገመዳ ከብልጽግና ፓርቲ 100,516። ሁለተኛውን ከፍተኛ ድምጽ ያገኙት እጩ ሳዳት ነሻ አረባ ከብልጽግና ፓርቲ 100,514 ድምጽ። ሶስተኛውን ከፍተኛ ድምጽ ያገኙት እጩ ዘምዘም ጀይላን ሁሴን ከብልጽግና ፓርቲ 100,511 ድምጽ። በአጠቃላይ በዛሬው ዕለት የጸደቁ ውጤቶች 22 ናቸው። ከአማራ ሕዝብ ተወካይ ምክር ቤት 1፣ ከማዕከላዊ ኢትዮጵያ የሕዝብ ተወካዮች ምክር ቤት 3፣ ከኦሮሚያ የክልል ምክር ቤት 9፣ ሕዝብ ተወካዮች ምክር ቤት 7፣ ከሶማሌ የክልል ምክር ቤት 2 ውጤቶች በአጠቃላይ 22 ውጤቶች የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1133 እና 1162 መሰረት ተረጋግጠው የጸደቁ ውጤቶች ናቸው። አመሰግናለሁ። ጨርሰናል።